አለይኩም ወራህመቱላሂ ወበረካቱ። ብዙ አይነት የአረብኛ አጻጻፎች አሉ። ከዛ ውስጥ አንዱ ቀላሉና ማንኛውም ሰው በቀላሉ መንገድ ይረዳዋል ተብሎ የሚታስበው ቀላሉ መንገድ ኸጥ ነስኽ ነው። ኢንሻአላህ ኸጥ ነስኽን በቀጣይ ክፍሎች ሁሉንም እናያለን። الحروف الهجائية የአረብኛ እነዚህ ፊደላቶች ብዛታቸው 28 ሲሆኑ እነዚህን የአረብኛ ፊደላት በአምስት ግሩፖች እንከፋፍላቸዋለን። المجموعة الأولى المجموعة الثانية الثالث الرابع እና الخامس ብለን እንከፋፍላቸዋለን። የመጀመሪያዎቹ ግሩፖች المجموعة الأولى ባ ታ ተ ኑንናያ ናቸው። ኑንናያ ከመስመር ስለሚወርዱ ዝቅ እናረጋቸዋለን። የዛሬው ፊደላችን ሐርፍ ልባ ነው። ባ ታ ተ እነዚህ ሶስቱ ፊደላት ተመሳሳይ ነው የሚኖራቸው። ቅርጻቸው የነጥብ ልዩነት ብቻ ነው የሚኖረው። ይህ መነሻ መስመራችን የደብተራችን መስመር ኸጡል አሳስ ወይም መሰረታዊ መነሻ መስመራችን ይሆናል። ባታታ እነዚህ ሶስቱን ለመጻፍ ስንከፋፍላቸው ስንት ክፍል ይኖረዋል? አንድ ይሄ መጀመሪያው አንድ ነው። አረንጓዴው ክፍል ሁለት፣ ቀዩ ፓርት ደግሞ ሶስት ይሆናል ማለት። ከዚህ በኋላ ባ ከሆነ ከስር አንድ ነጥብ፣ ታ ከሆነ ከላይ ሁለት ነጥብ፣ ታ ከሆነ ደግሞ ሶስት ነጥብ በማድረግ መለያየት እንችላለን። እዚህ ጋር የምንመለከታቸው ደግሞ እነዚህ ክብ ክብ የሚመስሉ አራት ማዕዘን ነጥቦቹ ደግሞ የሚወክሉት የፊደሉን ርዝመት ቁመት ሲሆን ባም እነዚህ ታን ስንጽፍ ከመስመር አንድ ነጥብ ያህል ከፍ እናደርጋለን ከመስመር በምንጽፍበት ጊዜ። ሌላኛው ደግሞ የጎን ስፋቱ አራት ይሆናል። አንድ ሁለት ሶስት አራት የአራት ነጥቦች ያህል ስፋት ይኖረዋል። ከቀኝ በኩል ያለው ከግራ በኩል ያለው በዚህ ጋር እኩል አናደርገውም። የቀኙ በኩል በግማሽ ነጥብ ያህል ከፍ ይላል። እዚህኛው ወረድ ትላለች፣ እኩል አይመጣም። ይሄኛው በግማሽ ነጥብ ያህል ከፍ ይላል። ዜሮ ካረጋችሁ ደግሞ የዜሮውን ግማሽ ይሆናል ማለት ነው። ቅድም ለማየት እንደሞከር ነው እዚች ጋር የአንድ ነጥብ ያህል ከፍ እናደርጋለን ወይም በዜሮ መጠቀም እንችላለን። እዚህ ጋር እንደተመለከትነው አንድ ሁለት ሶስት ክፍሎች ይኖሩታል። ስለዚህ በአንድ እጅ ነው የምንጨርሰው፣ ግን ይሄ አንድ ሁለት ሶስት ማለት ነው። በግራ በኩል ያለው ልጅና ዝቅ ትላለች። አሁንም ደግሞ አለን አንድ ሁለት ሶስት ማለት ነው። እዚች ጋር የተወሰነች ከፍ እናደርጋለን ነጥብ። ታም በተመሳሳይ መልኩ ባን እንደጻፍ ነው የምንጽፈው። አንድ ሁለት ሶስት ነጥብ ስትጠቀሙ ለየብቻ ሁለት ነጥብ በዚህ መጠቀም እንችላለን። ሁለተኛው ደግሞ በትንሹ አንድ ሶስት በዚህ መጠቀም እንችላለን። እዚህ ጋር ሁለት ነጥብ ወይም መጠኑን ቀንሰን አንድ ሁለት ሶስት መጠቀም እንችላለን። ሳም ተመሳሳይ ነው። አንድ ሁለት ሶስት ከፈለጋችሁ ሶስት ነጥቡን ለየብቻ በታትረን መጻፍ እንችላለን። ወይም ደግሞ ቅድም እንደጻፍ ነው ታን እንደጻፍ ነው መጠቀም እንችላለን። አንድ ሁለት ሶስት ካረግን በኋላ እዚህ ጋር እንደዚህ መጠቀም እንችላለን። ሶስት ነጥብ አንድ ሁለት ሶስት ወይም መጠቀም እንችላለን። እነዚህ የአረብኛ ፊደሎች ከቃላቶች ጋር አንድ ላይ በምንጽፍባቸው ጊዜ ቅርጻቸው ይለያያል። ከቃል መጀመሪያ መሀል እንዲሁም መጨረሻ ይኖራል። ከቃል መጨረሻ ከመሀል እንለያያለን። አሁን ጽፈው ከቃል መጀመሪያ በባ ወይም በታ ቃል ስንጀምር ባ ከሆነ በእንደዚህ አይነት፣ ታ ከሆነ ከላይ ሁለት ነጥብ፣ ሳ ከሆነች ደግሞ እዚያ በዚህኛው መጠቀም እንችላለን። ተመሳሳይ ነው። ከስር አንድ፣ ታ ከሆነ ሁለት፣ ሳ እንደፈለጋችሁ ከበይ በሶስት ነጥብ መጠቀም ትችላላችሁ። ሌላም ይኖረዋል። ከጂም ኸ ጋር ሲመጡ እንደዚህ መጻፍ ይችላሉ። ታ ኑንም ሊሆን ይችላል። ታ ሳ ባ ሊሆን ይችላል። ይሄን ቀጣይ እናያለን። እዚህ ጋር ከዚህ ቀጥሎ ያለው ፊደል ሐ ምናምን ጂም ሲኖሩ በዚህኛው መጠቀም እንችላለን። እዚህ ጋር ባቡን ይላል። እዚህ ጋር የተፈለገው ከቃል መጀመሪያ እቺ የተጠቀምናት ናት። ባ በቀይ ምልክት የመጀመሪያው ባቡን። ይህ ከቃል መጀመሪያ ላይ በዚህ አይነት መጠቀም እንችላለን። ባ ልክ እንደዚህ የተፈለገችው እቺ ናት ባቡን። በታ ደግሞ ምሳሌ ተውባ፣ ተው ተመሳሳይ ነው። ተውባ እቺ ማለት ነው። ተውባ እንደዚህ አይነት እንችላለን። ፋ ከሆነ ደግሞ ተዕለብ፣ ታ
በእንደዚህ መጠቀም እንችላለን። በሌሎች ኸጥ ነው እንጂ 3 ነጥብን በዚህ መጠቀም እንችላላችሁ። በእነዚህም መጠቀም እንችላላችሁ። 3 ነጥብን ይወክል። ቀጣይ የምናየው ደግሞ ባታታ ኑን። እነዚህ 3ቱ ፊደሎች ባታታ ለኑንም ይሆናል፣ ግን ትንሽ እሷ ከቃል መጨረሻ ቅርጹን ስለሚለውጥ ነው። ግን ተመሳሳይ የሆኑ የነጥብ ብቻ ልዩነት የሚኖራቸው 3ቱ ባታ እና ሳ ናቸው። ከቃል መሀል በሚሆኑበት ጊዜ ልክ በእንደዚህ እንጠቀማለን። ባ ከሆነ እንደዚህ፣ ታ ከሆነች ከላይ 2 ነጥብ፣ ሳ ከሆነች ደግሞ እንደዚህ መጠቀም እንችላለን። ይህ ምንድነው? በሁለቱም በኩል በቀኝም በግራም ካለ ፊደል ጋር የሚያያዝ ከሆነ ነው። ሌላኛው ደግሞ ከማያያዙ ፊደላት ቀጥሎ ሲመጣ ከቃልም መሀል ቢሆን ከማያያዙ ፊደላት መሀል ላይ ሲመጣ ልክ በእንደዚህ አይነት መልኩ እንጽፋለን። ባኮ ወይ ታ ሊሆን ይችላል፣ ወይ ሳ ይሆናል፣ ወይ ደግሞ ባ ሊሆን ይችላል። የመጀመሪያውን ቅርጽ ይይዛል ማለት ነው። ልክ እንደዚህ ከዚህ በኩል የማይያዝ ፊደል ሲኖር ብቻ ነው ይሄኛው የምንጠቀመው። በዚህ በኩል የማይያዙ ፊደላት መጥቶ ቀጣይ ያለው ፊደል ከነዚህ ከ3ቱ አንዱ ሲሆን የቃል መጀመሪያውን አይነት ቅርጽ ይይዛል ማለት ነው። ሌሎቹ በመደበኛው በዚህ መጠቀም እንችላለን። ይህ ባ ታ ከሆነች እንደዚህ፣ ታ ከሆነ ደግሞ 3 ነጥብን በማድረግ ልክ እንደዚህ መጠቀም እንችላለን። ስለዚህ 2 ነው፣ ወይ ከሁለቱም በኩል ይያያዛል ወይ ደግሞ ከዚህ በኩል የማይያዙ ፊደላት። እዚህ ጋር ለምሳሌ እንደተጠቀመው ከቢሩን፣ ከቢ የተፈለገው እች ከቃል መሀል ባናት ማለት በቀይ መልኩ የተጠቀመችው እችኛው ማለት ነው። ከቢሩን ምሳሌ ከፊረን ቢል ከፍ ፈ ከፊረን። እዚህ ጋር አሁን ሳን እናረጋለን ማለት ነው። ከቃል መሀል ከፊረን። ምክንያቱም እዚህ ጋር ከሁለቱም በኩል መያያዝ ይችላል። እስካሁን የተጠቀምነው በእነዚህ ነው ማለት ነው። ሌላኛው ደግሞ ማያዝ ፊደል ያልነው ዛል አለች እዚህ ጋር ዛል፣ ከዛ ባ ሐ ዘብሑን ከሁለት ከቃል መሀል ነው። ግን ነገር ግን ዛል ከቀጣይ ፊደል ጋር መያያዝ ስለማይችል ለብቻው ነው የምናስቀምጠው። ይሄ ቅርጽ የትኛው ነው? ከቃል መጀመሪያ ላይ የተጠቀምነውን እንጠቀማለን። ከዚህ በኩል ማያያዝ እንችላል። ከዚህ በኩል ያልተያዘው ዛል ስለመጣ እነዚህ ፊደሎች ደግሞ ሁለተኛ ግሩፕ ላይ ያሉ ፊደሎች እነዚህ ዳል፣ ዛል፣ ራ፣ ዛ፣ ዋው እና አሊፍ፣ ሱኩን። እነዚህ ፊደሎች ከነሱ ፊደል ቀጥሎ ሌላ ፊደል ከመጣ ከነሱ ጋር መቀጠል ማያያዝ ስለማንችል እዚህ ጋር ያለው ከቃል መሀልም ቢሆን የቃል መጀመሪያ አይነት ቅርጽ ይይዛል ማለት ነው። የመጨረሻው ደግሞ ከቃል መጨረሻ ላይ ሲሆኑ ነው። እነዚህ 3ቱ ፊደላቶች ከቃል ከሚያያዙ ፊደላት መጨረሻ ሲመጡ በእንደዚህ አይነት ሁኔታ እንጽፋለን። ሁልጊዜም ከቃል መጨረሻ ላይ ሲሆን የራሱን ቅርጽ ነው የምናስቀምጠው። ግን እዚህ ጋር ካስታውሳችሁ ለብቻው ስንጽፍ እዚህ ጋር የአንድ ነጥብ ያህል ከፍ እንዳረግ ነው። እዚህ ጋር ግን አይኖርም። ምክንያቱም ፊደሉ እየተያያዘ ስለሚመጣ ከፍ ማለቷ ይቀራል። ይህ ከዚህ በኩል የተያያዘ ሲመጣ ሲሆን ባ ከሆነ እንደዛ ነው። ታቁ የማይያዙ ፊደላት ደግሞ መጨረሻ ሊመጣ ይችላል። ቅድም የዘረዘር ናቸው ዳል፣ ዛል፣ ራ፣ ዛ ና ዋው። ከነዚህ ፊደላት መጨረሻ ላይ ሲሆኑ ደግሞ አያያዝም ለብቻው ያለውን ቅርጽ ይኖራል። ባ ከሆነ ባ፣ ታ ከሆነ 2 ነጥብ፣ ሳ ከሆነ ደግሞ 3 ነጥብ አድርገን ለብቻው እናስቀምጣለን ማለት ነው። የሚያያዙ ከሆነ ግን ከዚህ ነው የምንመጣው። ባ ከሆነ ባ፣ ታ ከሆነ ከላይ 2 ነጥብ፣ ሳ ከሆነ ደግሞ ልክ በእንደዚህ እንጠቀማለን። እዚህ ጋር ምሳሌው እንዳስቀመጣለን ቀልቡን ይላል። ቀልቡን ይሄ የትኛው ነው? እዚህ ጋር ያስቀመጥናቸው ናቸው ማለት ነው። እየተያዘ እየመጣ ነው። ቃፍ ከላም ከባጋ ስለተያዘ የተፈለገው ይህች ናት ማለት ነው። ቀልቡን። ሌላኛው ምሳሌ ደግሞ አሁን ምሳሌ አንተ ለታ ብንሰራ አንተ መጽሐፉ እንድንደጋግመው ነው። አንተ ይሄ ለታ እዚህ ጋር ለባ ሰርተናል። እዚህ ጋር ደግሞ ለታ አንተ የተፈለገው ይሄ ነው።
ከኑን ጋር ስለተያያዘ ማለት ነው። ይህ በሁለቱም በኩል ሲያያዝ ነው። ሌላኛው ደግሞ ባቡን፣ ይሄ ደግሞ ልዩነቱ ምንድን ነው? ለብቻው ነው ያስቀመጥ ነው። እዚህ ጋር ተያይዟል፣ እዚህ ጋር ግን አልተያያዘም። ሁለቱም ግን ከቃል መጨረሻ ነው። እዚህ ጋር የሚለየው ከባ በፊት የማይቀጠል ፊደል፣ ከባ በፊት ያለው ፊደል ከፊት ለፊቱ ካለ ፊደል ጋር መያያዝ ስለማይችል ለብቻው እናስቀምጣለን። ይህም ማነው አሊፍ ስኩን ስለመጣ ከባ ጋር ልክ እንደዚህኛው ቀጥለን ማስቀመጥ አንችልም። እነዛን ፊደሎች የሚሆኑት እነዚህ ከቀጣዩ ፊደል ጋር ማይያዙ ፊደላቶች ወይም አልመጅሙዓቱል ኡላ የምንላቸው ዳል፣ ዘል፣ ራ፣ ዛ፣ ዋው እና አሊፍ ናቸው። እነዚህ በዚህ በኩል እነሱን ተከትሎ ከሚመጣ ፊደል ጋር መቀጠል አይችልም። ከዚህ በኩል ግን መያያዝ ይችላል ማለት ነው። ሀምዝ በሁለቱም በኩል መያያዝ አይችልም። ኢንሻአላህ ጻፉልኝ ባይ